የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የጠቅላይ ሚኒስትር አብይን የፓርላማ ንግግር አስተባበሉ። ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት ወቅት የኤርትራ ሰራዊት የሚፈጽማቸው ግፎች እንዲያቆም የሚጠይቅ መልእክት ወደ አስመራ እንደላኩ የገለጹበት የፓርላማ ንግግር የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው አስተባበሉ። በወቅቱ ወደ ኤርትራ ተልኮ እንደነበረ ያመኑት ገዱ ከጠቅላይ ሚኒስትሩ የተሰጣቸው መልእክት ከሰብአዊ መብት ጥሰት ጋር የተያያዘ የስም ማጥፋት ዘመቻ ላይ የጋራ ጥንቃቄ እንዲደረግ የሚጠይቅ እንደነበረም ተናግሯል። የቀድሞ የውጭ ጉዳይ ሚኒስትር በጦርነቱ ወቅት የኤርትራ ጦር አንድ ሀገር ሰራዊት በሚመስል ሁኔታ ከኢትዮጵያ መከላከያ ሰራዊት ጋር አብሮ ሲሰራ እንዲሁም እስከ ደብረ ታቦር ድረስ ወጥቶ ሲዋጋ ነበረም ብሏል። በአሁኑ ሰዓት የጠቅላይ ሚኒስትር አብይ መንግስት ተቃዋሚ የሆኑት ገዱ ይህንን ምላሽ የሰጡት ረቡዕ ጥር 27 2018 ዓ.ም በተገለጸው ደብዳቤ ነው። አሁን በአሜሪካን ሀገር የሚገኙት አቶ ገዱ አንዳርጋቸው በማህበራዊ ሚዲያ ላይ የተሰራጨው ይህ ደብዳቤው ትክክለኛ መሆኑን ለቢቢሲ አረጋግጧል። የቀድሞ ባለስልጣን ይህንን ምላሽ የሰጡት ጠቅላይ ሚኒስትር አብይ ማክሰኞው ዕለት በህዝብ ተወካዮች ምክር ቤት ቀርቦ ባደረጉት ንግግር እርሳቸውን በኢማኝነት ቆጥሮ ማብራሪያ በመስጠታቸው እንደሆነ በደብዳቤያቸው ላይ ጽፈዋል። ጠቅላይ ሚኒስትሩ የኢትዮጵያና የኤርትራ ጉዳይ አንስቶ ለፓርላማ አባላት ባደረጉት ንግግር በሁለቱ ሀገራት መካከል ጸብ የተጀመረው በትግራይ ጦርነት ወቅት እንደሆነ ገልጾ ነበር። በወቅቱ ከመንግስት ጎን ተሰልፎ የነበረው የኤርትራ ወታደሮች አክሱም ከተማ ውስጥ ወጣቶቹን በጅምላ መረሸናቸው ተናግሯል። ሽሬ፣ አድዋና አድግራት ከተሞች ውስጥ ፋብሪካዎች እንዲሁም ፎቆችንም እንዳወደመ በማንሳት ከሷል። እነዚህ ግፎች መፈጸማቸውን ተከትሎ በርካታ መልእክተኞች ወደ ኤርትራ መላካቸውን የገለጹት አብይ ከነዚህ ልኡካን አንዱም የቀድሞ የካቢኔ አባል ገዱ መሆናቸውን አንስቷል። አብይ ክቡር አቶ ገዱ ያንም የውጭ ጉዳይ ሚኒስትር ነበሩ። ከአንድም ሁለት ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝብ አታጎሳቅሉ፣ ሀብቱን አትዝረፉ፣ ጸቡ ከህወሓት እንጂ ከትግራይ ህዝብ አይደለም የሚል ነው ሲሉ ተደምጧል። አቶ ገዱ አሁን ከኛ ጋር የሉም፣ ግን ክር አላቸው፣ ህሊናም አላቸው። ለምን ጉዳይ ሄዶ እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን ሲሉም የቀድሞ የውጭ ጉዳይ ሚኒስትሩ እማኝነታቸው ሊሰጡ እንደሚችሉ ተናግሯል። ከአቶ ገዱ በተጨማሪ የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንንና አሁን ሲስተሙ ውስጥ ያሉ ሁለት ሶስት ሰዎች ተመሳሳይ መልእክት ይዘው ወደ ኤርትራ መጓዛቸውን አንስቷል። ለዚህ ጠቅላይ ሚኒስትር አብይ ንግግር ምላሽ የሰጡት ገዱ በወቅቱ የውጭ ጉዳይ ሚኒስትር እንደነበሩ መግለጹን አስተባብሏል። የውጭ ጉዳይ ሚኒስትር ሆነው የተሾሙት አቶ ገዱ በዚህ ኃላፊነት ቦታ ላይ የቆዩት እስከ ትግራይ ጦርነት መጀመር ድረስ ነበር። ጦርነቱ ከተጀመረ አንድ ቀን በኋላ በጥቅምት 25 2013 ዓ.ም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ሆኖ እንደተሾሙ ተገልጾ ነበር። ገዱ በደብዳቤያቸው በጥር 2013 ዓ.ም የጠቅላይ ሚኒስትሩን መልእክት ለኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለማድረስ ከአንድ የውጭ ጉዳይ መስሪያ ቤት ባለስልጣን ጋር ወደ አስመራ ተጉዞ እንደነበረ አረጋግጧል። ይሁን እንጂ በወቅቱ ወደ አስመራ የወሰዱት መልእክት በጠቅላይ ሚኒስትሩ አብይ የተገለጸው እንዳልሆነ በማንሳት አስተባብሏል። ህዝቤን አታጎሳቁሉ የሚል መልእክት አስይዞ እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርሶኛል። ክቡር ጠቅላይ ሚኒስትር ከዚህ ላይም ትልቅ ስህተት ፈጽሟል ብሏል። እንደ አቶ ገዱ ገለጻ ወደ ኤርትራ የተላከው መልእክት ሶስት ጉዳዮች ላይ ያተኮረ ነበር። በቀዳሚነት የተጠቀሱት የመልእክት ጭብጥ የደስታ መግለጫ የሚመለከት ነው። በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በማብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ የሚል ነበር ሲሉ የመጀመሪያ ያሉትን መልእክት ይዘት ገልጿል። ሁለተኛው መልእክት ለኤርትራ መንግስትና ህዝብ ምስጋና ማቅረብን የሚመለከት ነበር ብሏል። ምስጋናው የቀረበው ኤርትራው ፕሬዝዳንት መንግስት የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብሎ ላደረጉት እንክብካቤ እንዲሁም ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉት ወንድማዊ ድጋፍ እንደሆነም ገዱ ገልጿል። በቀድሞ ከፍተኛ ባለስልጣን ገለጻ መሰረት ከሰብአዊ መብት ጥሰት ጋር በተያያዘ ተከፍቷል የተባለ ሰፊ የስም ማጥፋት ዘመቻ ጉዳይ ደግሞ ሶስተኛው የመልእክት ይዘት ነው። ይህ ዘመቻ አንዳንድ የወያኔ ደጋፊዎችና የኢትዮጵያና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት የተከፈቱት እንደሆነ በመልእክቱ ላይ መካተቱን ጠቅሷል። የቀድሞ የውጭ ጉዳይ ሚኒስትር ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚል መልእክት እንደተሰጣቸው ተናግሯል።
እነዚህ መልእክቶች ከተሰጣቸው በኋላ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አንነግራ የሚል ሀሳብ በተጨማሪነት እንዳነሱ ጠቅሷል። እርስዎ ግን ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብሎ አስጠነቀቁኝ። ከዚያም የሰጡኝን ተልእኮ ተብዬ ተለያየን ስሉም ተሰጠኝ ያሉትን ምላሽ ገልጿል። አክሎም ከዚህ ውጪ የትግራይ ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበረም ስሉም ጠቅላይ ሚኒስትር አብይ በፓርላማ ያደረጉት ንግግር አስተባብሏል። በወቅቱ የእርሶ ጭንቀት የተከፈተብን የሰብአዊ መብት ጥሰት ክስ ሊያስከተልብን የሚችለው ጣጣ ነው እንጂ የትግራይ ህዝብ ላይ የደረሰው መከራ በፍጹም አጀንዳዎች አልነበሩም ሲል ከሷል። ገዱ ከጠቅላይ ሚኒስትሩ የተሰጣቸው መልእክት ይዞ ወደ ኤርትራ እንደተጓዙ እንዲሁም ለፕሬዝዳንት ኢሳያስ ማቅረባቸው ጠቅሷል። ለኤርትራው ፕሬዝዳንት ሲያቀርቡ በያዘነው መልእክት ላይ ምንም ያወዛገበ ነገር አልነበረም ብሏል። ተከፍቷል የተባለው የሰብአዊ መብት ጥሰት ዘመቻ በተመለከተም ከኤርትራ ፕሬዝዳንት የተሰጣቸው ምላሽ የሚቻለው ጥንቃቄ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፋለን። በተረፈይንና በተሰማመነው መሰረት ገና ብዙ የሚሰራ ስራዎች አሉ ነው የሚል ነበር ብሏል። ይህንንም ምላሽ ለጠቅላይ ሚኒስትር አብይ ማድረሳቸው ጠቅሷል። ገዱ በዚህ ደብዳቤያቸው የኤርትራ ሰራዊት በትግራይ ጦርነት ስለነበረ ተሳትፎ አንስቷል። የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም ብሏል። ሌላው ቀርቶ በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፎ በገቡበት ወቅት የኤርትራ ሰራዊት እስከ ደብረ ታቦር አካባቢ ድረስ ወጥቶ እናስታውሳለን በማለት ጽፏል። መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት የፕሪቶሪያ ስምምነት ከተፈጸመ በኋላ ነው ብሏል። እስከዚያ ድረስ ግን የአንድ ሀገር ሰራዊት በሚመስል ሁኔታ አብረው ነበር ሲሉ በደብዳቤያቸው አስፍረዋል።